የትሁት አባት ለደጀኔ ሽማግሌ ላከና ትሁትን ላንተ ሰጣለሁ ቢለውም ደጀኔ ትሁትን እንደማይለቃት ነግሮታል። ታዲያ የትሁት አባትም ከሄደ በኋላ ተመስገንና ደጀኔ ፊት ለፊት ተገናኝተዋል። ታዲያ በዚህ ሰዓትም ተመስገን ደጀኔ ሲያዩ ደንግጦ ነበር። ምናልባትም ከዚህ በፊት ይተዋወቁ ነበር። እስቲ ምንም ቢሆን ተመስገን ማሸነፍ አለበት። ድል ለተመስገን የምትሉ ይህን ቪዲዮ አንዴ ላይክ እያደረጋችሁ። ታዲያ የተመስገን ደጀኔን አይቶ መደንገጥ ከዚህም በፊት ደጀኔን አሳምሮ እንደሚያውቀው አንዱ ማሳያ ሊሆንም ይችላል ማለት ነው። ተመስገንም ወደ ከተማ ከመግባቱ በፊት ይኖር የነበረው እዚሁ አካባቢ ስለሆነ ምናልባት በሰላምም ይሁን በጸብም ከደጀኔ ጋር በደንብ የሚተዋወቁ ይመስላል ማለት ነው። ለዛም ነበር ተመስገን ደጀኔን እንዳየ አይኑን አፍጥጦ የደነገጠው ማለት ነው። ያ ማለት ትሁት የጠለፋት ሰው ደጀኔ ይሆናል ብሎ አልገመተ ይሆናል ማለት ነው። ምናልባትም ከዚህም በፊት ከደጀኔ ጋር ሌላ ቂም ሊኖራቸውም ይችላል ማለት ነው። ደጀኔ ደግሞ ተመስገንን አሳምሮ እንደሚያውቀው ከዚህ በፊትም እሱ በፖሊስ ይፈለጋል እንደዚህ ነው ብሎ እሱን ማስያዝ እንደሚፈልግና ተመስገንም መቼም እንደማይፈራ ሲያወራ ስለነበር እዚህ ጋር ተመስገን ነው ትሁትን የጠለፋት ሰው ደጀኔ የሆነ ሰው ያላወቀው እንጂ ደጀኔ ትሁት ሊያገባትና የትሁት ልጅ አባት ተመስገን እንደሆነ አሳምሮ ያውቃል ማለት ነው። ግን ደግሞ አሁን ላይ ተመስገን ደጀኔን አይቶ እንደዚህ መደንገጡ ምናልባትም ከዚህ በፊት በመሃላቸው ያላለቀ ነገር ወይም ሌላ ጸብ ይኖራቸው ይሆን ወይም ደግሞ ደጀኔ ዛጋ የተመስገንን ደካማ ጎን አንተ እዚህ ጋር በጉልበት የሚሆን በሰላም ትሁትን ወስደብኝ ከሄድ ከዚህ በፊት እንደዚህ ያደረግከውን ነገር እንደዚህ ያደርጋለሁ ወይም ደግሞ ቤተሰቦች ላይ እንደዚህ ያደርጋለሁ በሚል ምናልባት ተመስገንን ወጥመድ የሚያስገባበት ነገር ያውቅ ይሆን የሚለው ነገር እዚህ ጋር የኛ ጥርጣሬ ነው ማለት ነው። ይሄን ነገር ልንጠረጥር ወይም ልንገምት የቻልነው የተመስገን እንደዛ መደንገጥና የደጀኔ ተመስገንን ሲያዩ ያለ መደንገጥ እንደውም ተመስገን ላይ እንደ ማሾፍ አይነት ሲሆን ነበር ማለት ነው። ምናልባትም ተመስገንም ወጥመድ ውስጥ የሚያስገባበት ነገር ሊኖረውም ይችላል ማለት ነው። ግን ደግሞ ያ ነገር ካልሆነ አሁን እዚህ ጋር ተጣልተው የሚሆን ተደባድቦ ተመስገን ትሁትን ይዟት ይሄዳል ብለን እናስባለን ማለት ነው። ምናልባትም አይታወቅም ደጀኔ ራሱ በትሁት አባት ሀሳብ ሊስማማ ይችላል ማለት ነው። የትሁት አባት መጀመሪያ እንግዲህ ልጄ ማግባት የነበረው ያለባት እኔ መረጥኩላትን ወይም እኔ የፈለግኩትን ነው ማግባት ያለባት ብሎ ትሁት እንድትጠለፍ ቢያደርግም ግን ደግሞ አሁን ላይ የተጸጸተ ይመስላል ማለት ነው። ያ ማለት ይሄ ሁሉ እየሆነ ያለው በሱ ምክንያት ነው። መጀመሪያ ትሁት አቅዳ እንደመጣች የእሷን ሀሳብ ተቀብሎ እዚህ ጋር ተመስገን አለ፣ ናቲም አለ፣ ደጀኔም ከፈለገ እነሱ ላይ ተጨምረው ሶስቱም ሽማግሌ ቢልኩና በትሁት ፍላጎት እሷ የምትፈልገውን ሰው መርጡላት ቢድራት ይሻለው ነበር ማለት ነው። ያንን ነገር ባለማድረጉ ደግሞ አሁን ላይ መጥፎ ነገር እንደሚከሰት ገብቶታልና ለዛም ነበር ደጀኔ ጋር ሄዶ ልቀቃትና ሽምግልናው ላይ ሄዶ አንተን መርጠሃለሁ የሚለውን ነገር ሲያነሳ የነበረው ማለት ነው። ደጀኔ ደግሞ ያንን ነገር ቢያደርግ ትሁትን ቢለቃት ከዚህ በኋላ እሷን እንደማያገኛት አባቷም የእሷን ሽማግሌ እንደማይመርጥ ስለገባው ነው አሁን ላይ ይሄንን ነገር አንድ ያድርገዋለሁ፣ አንዴ ትሁትን ጠልፊያታለሁ፣ ከዚህም በኋላም ያለውን ነገር መጋፈጥ ይሻላል በሚል ይህንን ነገር ሊቀበል ያልቻለው ማለት ነው። ያ ማለት ደጀኔ የሆነ የተማመነው ነገር ሊኖረው ይችላል ማለት ነው። ወይም ደግሞ አይታወቅም። ከዚህም በፊት ሲያወራ እንደነበረው እሱ እዚህ አካባቢ ከመጣ በፖሊስ አስይዘዋለሁ፣ በሕግ ሲፈለግ ነበር ብሎ ሲፎክር ሲዝት እንደነበረ አሁን ላይ ምናልባት ተመስገንን ሲያይ ያልደነገጠው ምናልባት ከጀርባ ፖሊሶቹንም አዘጋጅቶ ሊሆንም ይችላል ማለት ነው። እሱ እዛ ጋር ከተመስገን ጋር ሌላ ጸብ ውስጥ ከገባ ፖሊሶች መጥተው ተመስገንም ከዚህ በፊት ፖሊሶች ሲፈልጉት ስለነበረ እሱን ይዘውት ይሄዳሉ። ከዛም በኋላ ደጀኔ ደግሞ ትሁትን አገባታለሁ፣ ከእሷ ጋር እንኖራለን፣ 8 ልጆችን እንወልዳለን
የሚለውን ነገር አስቦ ነው ማለት ነው። ግን ደግሞ ይሄ ነገሩ የመሆኑ ወይም ደግሞ የመሳካቱ እድሉ ራሱ በጣም ጠባብ ነው ማለት ነው። ምናልባት እሱ እንዳሰበው ተመስገን ራሱ በህግ ቁጥጥር ስር ቢውል ራሱ ወይም በዋስ ሊፈታ ይችላል ወይም ደግሞ በሌላ ነገር ሊፈታ ይችላል። ያኔ ደግሞ የት እንደሚገባ አይታወቅም ማለት ነው። ተመስገን ብዙ ሰው የሚፈራውን ሰው ደጀኔ ያልፈራውና እሱን መጋፈጥን የመረጠው ምናልባት ከጀርባው የተማመነበት ነገር ሊኖር ይችላል ማለት ነው። ምናልባት ደግሞ እዚህ ጋር አንድ ልናነሳ የምንችለው ነገር ተመስገን አሁን ላይ ደጀኔን አይቶ ደንግጧልና የሆነ የሚያውቀው ነገር እንዳለ ግልጽ ነውና ምናልባት ከደጀኔ ጋር መጋፈጥ እኔ የምፈራውን ነገር እኔ ያስደነገጠኝን ነገር ያስከትልብኛል ብሎ ካሰበ ምናልባት ከተመስገንም ሮጦ ሊያመልጥ ይችላል ማለት ነው። ቀሳም በኋላ እንግዲህ ቀስ ብሎ ደጀኔን አዘናግቶት ትሁትንም ይዟት ይሄዳል ብለን እናስባለን ማለት ነው። ግን ደግሞ አንድ እርግጠኛ የሆንበት ነገር ከሱ አንድ ነገር ወይም ትልቅ ነገር እንዳለ ማሳያ ነው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ናቲ ነው ማለት ነው። ናቲ አሁን ላይ የትሁት ቤተሰቦች ጋር ሽማግሌ መላክ ተመስገንን አሸንፎ ትሁትን ማግባት የሚለውን ውድድር አሁን ላይ ችላ እያለው ይመስላል ማለት ነው። በፊት ላይ ከተመስገን ጋር ሰጠጋባ ውስጥ ከሱ ጋር መጣላት ከትሁት ቤተሰቦች ጋር ሽማግሌ ልኮ ትሁትን አግብቶ ተመስገንን እንዳሸነፈው አሳይቶ ትሁትን ጥሎ መሄድ ነበር የእሱ ትልቁ ህልሙ ማለት ነው። አሁን ደግሞ ይሄንን ነገር ትቶ ሙሉ ትኩረቱን ያደረገው ያና አባዬ ቤት ላይ ያደረገ ይመስላል ማለት ነው። እንዴት እንደሆነ ባይታወቅም ዛሬ ለእድል ሲያወራት የነበረው ነገር ያ ቤት እንዲሸጥ ያደርጋል እና ከዛም በኋላ ከዛ ገንዘብ ላይ ደግሞ ተካፋይ መሆኑን እንደሚፈልግ ሲያወራ የነበረው ገንዘቡ እንዴት እንደሚከፈል ባይታወቅም ቤቱን ከመግዛት ይልቅ ከገንዘቡ ላይ መካፈል እንደሚፈልግ ሲያነሳ የነበረው ማለት ነው። ምንም እንኳን የአባዬ ሚስት አሁን ላይ የእሱን ተንኮል ብትደርስበትም ግን ደግሞ ተንኮሉን ከማወቋ በፊት እንዴት አድርጋ ቤቱ የተሸጠበትን ገንዘብ ለእሱ እንደምታካፍል ባይታወቅም እሱ ከአባዬ ሚስት ጋር ነበር የሚግባባው። ከእሷ ጋር ሰላም ናቸውና ምናልባት አሁን ላይ ናቲ እንደዚህ ተሸፋፍኖ እነሱን ሊያስደነገጣቸው ባይደርሱበት ኖሮ እንዴት ብሎ ከእሷ ገንዘብ ሊቀበል እንደሚችል እንግዲህ ምንም የታወቀ ነገር የለም ማለት ነው።